የ2026ቱ የምድብ ሶስተኛ ጨዋታ እንደቀጠለ ነው። አውሮፓዊቷ ኔዘርላንድስ ወደ ቀጣዩ ዙር በ9 ነጥብ አልፋለች። አፍሪካዊቷ ኮት ዲቫርም ወደ ቀጣዩ ዙር ማለፏን ስታረጋግጥ፣ ኢኳዶር ደግሞ ጀርመንን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። በዓለም ዋንጫ በርካታ አዳዲስ ነገሮች እየተከሰቱ ይገኛል። ታዋቂዋ የሙዚቃ ንግስት ሻኪራ ሊዮኔል ሜሲን አድንቃለች። ከዛ ባሻገርም ሜሲ ታዋቂ ስላደረከኝ አመሰግናለሁ ሲሉ የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ተናግረዋል። በዓለም ዋንጫ ጨዋታው የቆነጃጅት ሴቶችና ታዋቂ ሴቶች ቁጥር እየጨመረ መጥተዋል። የሙሐመድ ሳላ ቀጣይ ማረፊያ የት እንደሆነ ፍንጮች እየወጡ ይገኛል። አሁን ከእንግሊዝ ብሔራዊ ቡድን ጋር የሚገኘው የአማካይ ስፍራ ተጫዋቹ ኤሌት አንደርሰን ወደ ማንቸስተር ሲቲ ለማቅናት ተስማምቷል። እነዚህና ሌሎች የዝውውር ዜናዎችንም ነግራችኋለን። ሰላም የጎልደን ስፖርት ቤተሰቦች፣ ይህ ወቅታዊና ትኩስ ስፖርታዊ መረጃዎችን የምንነግራችሁ የጎልደን ስፖርት የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በካናዳ አሜሪካና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው በ2026 የዓለም ዋንጫ የምድብ ሶስተኛ ጨዋታ ትላንትናም ተደርጓል። እንግዲህ ምሽት 5 ሰዓት እንዲሁም ደግሞ ሌሊትና አሁን ጠዋት ላይ የተደረጉ ጨዋታዎችን ውጤት እነግራችኋለን። ምሽት 5 ሰዓት ላይ ኢኳዶርን ከጀርመን ያገናኘው ጨዋታ በኢኳዶር 2-1 አሸናፊነት ተጠናቋል። ጀርመን እንግዲህ ምድቧን በበላይነት አጠናቀቃለች ተብሎ ሲጠበቅ ትላንትና ምሽት እንግዲህ በኢኳዶር 2-1 ተሸንፋለች። ሆኖም ግን ጀርመን ወደ ቀጣዩ ዙር ማለፏን አረጋግጣለች። ኢኳዶርን በተመሳሳይ እንግዲህ ጀርመንን ተከትላ ወደ ቀጣዩ ዙር ማለፏን አረጋግጣለች ማለት ነው። ትላንትና እንግዲህ በጀርመንና በኢኳዶር መካከል የተነበረው ጨዋታ በገና በሁለተኛው ደቂቃ ነበር ሌሮይ ሳኔ ባስቆጠረው ጎል ጀርመኖች መምራት የቻሉት። ለዚች ጎል መቆጠር እንግዲህ የሊቨርፑሉ ፍሎሪያን ቪርትስ ኳሷን አመቻችተው አቀብለዋል። ሆኖም ግን ይህኛው ውጤት መዝለቅ አልቻለም። ጎሉ በተቆጠረ በ7ኛው ደቂቃ በ9ኛው ደቂቃ ማለት ነው ኔልሰን አንጉሎ ለኢኳዶር ባስቆጠራት ጎል ኢኳዶሮች ወደ ጨዋታው መመለስ ችለዋል። ሆኖም ግን ጨዋታው ደግሞ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በ77ኛው ደቂቃ ላይ ፕላታ ባስቆጠራት ጎል ኢኳዶሮች 2-1 ማሸነፍ ችለዋል ማለት ነው። እንግዲህ ኢኳዶር የአርሰናሉ ፔር ሂንካፔ እንዲሁም ደግሞ የቼልሲው ሞሴስ ካይሴዶ ሀገር መሆኗ ይታወቃል። ትላንትና ጀርመን 2-1 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፏን አረጋግጣለች። ሌላኛው ትላንትና በዚህ ምድብ የተደረገው ጨዋታ አይቮሪ ኮስትን ከኩራሳው ያገናኘው ጨዋታ ነው። አይቮሪ ኮስት እንግዲህ ትላንትና ኩራሳውን 2-0 ማሸነፍ ለጀርመንና ኢኳዶርን ተከትላ ወደ ቀጣዩ ዙር ማለፏን አረጋግጣለች። እንግዲህ ለአይቮሪ ኮስት ትላንትና ሁለቱን ጎሎች ያስቆጠረው የቀድሞው የአርሰናል ተጫዋች የአሁኑ የቫሌንሺያ ተጫዋች ኒኮላስ ፔፔ ነው። ፔፔ እንግዲህ ትላንትና ከያን ዳይመንዴና ከሳን ጋር የተሻገረለትን ኳሶች ወደ ጎል በመቆየር እንግዲህ አይቮሪ ኮስት 2-0 ኩራሳውን ታሸንፍ አስችሏል ማለት ነው። ለዓለም ዋንጫው እንግዳ የሆነችው ኩራሳው እንግዲህ 2 ጨዋታዎችን ተሸንፋ 1 ጨዋታ አቻ በመውጣት የምድቡ መጨረሻ ደረጃን በመያዝ እንግዲህ ከዓለም ዋንጫው መሰናበቷን አረጋግጣለች ማለት ነው። ሌላኛው ትላንትና ሌሊት ላይ የተደረገው ጨዋታ ነው። እንግዲህ ቱኒዚያን ከኔዘርላንድስ ያገናኘው ጨዋታ በኔዘርላንድ 3-1 አሸናፊነት ተጠናቋል። ኔዘርላንድ እንግዲህ የምድብ 3ቱን ጨዋታዎች በማሸነፍ ምድቡን በመምራት አጠናቃለች። ትላንትና እንግዲህ በጀርመንና በስዊድን መካከል የተደረገው ጨዋታ ባቻ ውጤት ተጠናቋል። እንግዲህ ሁለቱም ስዊድንና ጃፓንም እንግዲህ ሁለተኛና ሶስተኛው በመሆን ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ስዊድን 4 ነጥቦችን በመያዝ ወደ ቀጣዩ ዙር ማለፏን ያረጋገጠችው። በዚህ ምድብ የሚገኙት አራቱም ቡድኖች መካከል እንግዲህ ቱኒዚያ 3ቱንም ጨዋታ በመሸነፍ አፍሪካዊቷ ቱኒዚያ እንግዲህ ጥሩ አቋም ሳታሳይ ከምድቧ ተሰናብታለች። አሁን ማለዳ ላይ የተጠናቀቁ ጨዋታዎችን ውጤት ስንመለከት ደግሞ ፓራጓይን ከአውስትራሊያ ያገናኘው ጨዋታ ያለ ጎል ባዶ ተጠናቋል። እንግዲህ በዚህ ምድብ እንግዲህ የመጀመሪያው ምድብ ነው፣ አሜሪካ የምትገኝበት ምድብ ነው። በዚህ ምድብ ላይ የምትገኘው ቱርክም አሜሪካን 3-2 አሸነፋለች። ቱርክ እንግዲህ ሁለቱን ጨዋታዎች ብትሸነፍም በመጨረሻው ጨዋታ እጅ አልሰጥም በሚል እንግዲህ እስከ 98ኛው ደቂቃ ድረስ በቀጠለው ጨዋታ 98ኛው ደቂቃ ላይ ባስቆጠረችው ጎል 3-2 ማሸነፍ ችላለች። እንግዲህ ከዚህ ምድብም አሜሪካ በአንደኝነት፣ አውስትራሊያና ፓራጓይ 4 ነጥቦችን በመያዝም ወደ ቀጣዩ ዙር አልፏል። ዛሬም የዓለም ዋንጫው ቀጥሎ ሲውል እንግዲህ ምሽት 4 ሰዓት ላይ ኖርዌይ ከፈረንሳይ እንዲሁም ደግሞ ሴኔጋል ከኢራቅ ይጫወታሉ። ሌሊት ላይም እንግዲህ ሌሎች ጨዋታዎች የሚደረጉ ነው የሚሆነው። እንግዲህ ስፔን ከኡራጋይ ሌሊት 9 ሰዓት ላይ ዛሬ የሚጫወቱ ይሆናል። ሌሎች የዓለም ዋንጫ የምድብ 3ኛ ጨዋታዎችም የሚቀጥሉ ይሆናል። ታዋቂዋ የሙዚቃ ንግስት ሻኪራ ሊዮኔል ሜሲ በቅርብ ቀናት ያሳየውንና አዳዲስ ሪከርዶችን የሰባበረበትን አስደናቂ ብቃት ከተመለከተች በኋላ ያላትን ታላቅ አድናቆትና ክብር ገልጻለች። ሜሲ በሜዳ ላይ የሰራውን ተአምር በዓይኗ ለመመስከር በመታደሏ የተሰማትን አክብሮት ገልጻለች። እንግዲህ አበባዎችን በመስጠት ነው እንግዲህ አክብሮት የገለጸችው። ይህ ክስተት የስፖርቱን ዓለም አልፎ በኪነ ጥበብ ዘንድም የሜሲን ወደር አልባ ታላቅነት በድጋሚ ያረጋገጠ ሆኗል። የቀድሞው የባርሴሎናና የስፔን ተጫዋች የሆነው ጄራርድ ፒኬ የቀድሞ ባለቤት የሆነችው ሻኪራ
ሻኪራ እንግዲህ አሁን ላይ ለሜሲ አድናቆቷን ገልጻለች። በሶስት የዓለም ዋንጫዎች መክፈቻ ላይም እንግዲህ በመዝፈን ታሪክ የሰራች አርቲስት መሆኗ ይታወቃል ማለት ነው። እንግዲህ ለሜሲ ያላትን አድናቆት ገልጻለች። ለሜሲ የተሰጠው ያለው አድናቆት በዚህ ብቻ አላበቃም። ሜሲ ታዋቂ ስላደረከኝ አመሰግናለሁ ሲሉ የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ተናግረዋል። ጀርመናዊ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በዓለም ዋንጫው ተንታኝ ሆነው እየሰሩ ይገኛል። አርጀንቲና አውስትሪያን 2-0 ባሸነፈችበት ጨዋታ ክሎፕ ከቶማስ ሙለር ጋር በመሆን ሙያዊ ትንታኔ ሲሰጡ ተመልክተናቸው ነበር። በጨዋታው እንግዲህ 2 ግብ ያስቆጠረው ሊዮኔል ሜሲ ከደጋፊዎች ጋር ደስታውን ተጋርቶ ወደ መልበሻ ክፍል ሲያመራ በሜዳው ጠርዝ ሆነው ትንታኔ ሲሰጡ ከነበሩት ክሎፕ እና ሙለር ጋር ሰላምታ ተለዋውጦ ነበር ያለፈው። ይህን ቅጽበት ለኤርገን ክሎፕ የማይረሳ አጋጣሚ ሆኖላቸዋል። የዓለም አይኖች ሜሲ ላይ በነበረበት ቅጽበት ሰላምታ ለተለዋወጠው ክሎፕ አጋጣሚው የማይረሳ መሆኑን በወቅቱ ሲናገሩ ተደምጠዋል። የኤርገን ክሎፕ ለሜሲ 39ኛ ዓመት ልደት ምን መልእክት ታስተላልፋለህ ተብሎ ለተጠየቁት ጥያቄ የሰጡት ምላሽም አስገራሚ ሆኗል። ሊዮኔል ሜሲ እንኳን ተወለድክ፣ አቅፈ ሰላም ስላልከኝ አመሰግናለሁ፣ ምክንያቱም ታዋቂ ያደርገኛል። አንተ አቅፈ ሰላም ስላልከኝ ብቻ አሁን እኔን የማያውቅ የእግር ኳስ ተመልካች የለም። የኤርገን ክሎፕን ያክል የዓለማችን ተጽዕኖ ፈጣሪ አሰልጣኝ ይህን ያህል ታዋቂ አይደለሁም ብሎ ማሰባቸው ብዙዎችን አስገርሟል። ለሊዮኔል ሜሲ ያላቸውን አድናቆት የገለጹበት መንገድም ትኩረት የሳበ ሆኗል። በዓለም ዋንጫው ላይ እንግዲህ የዝነኞችና የቆነጃጅት ሴቶች ተሳትፎ እጅግ አስገራሚ ሆኖ መጥቷል ማለት ነው። ዛሬ ሌሊት ላይ በተደረገው የአሜሪካና የቱርክ ጨዋታ ላይ እንግዲህ በሎስ አንጀለስ በነበረው ጨዋታ ላይ ታዋቂዋ የፊልም ዓለም ሰው ፓሪስ ሂልተን እንግዲህ 2 ልጆቿና ኳስ ይዛ ወደ ሜዳ በመግባት እንግዲህ ታይታለች። ይህም እንግዲህ የስፖርቱ ዓለም ሰዎችን ትኩረት የሳበ ነው። ከዛ ባሻገርም የኪነ ጥበቡ ዓለም ሰዎችንም ትኩረት የሳበ ነው። ከዛ ባሻገርም እንግዲህ ትናንትና ኢኳዶር ከጀርመን ባደረጉት ጨዋታ ላይ አሜሪካዊቷ የጥበቡ ዓለም ሰው ሳይባሪና ካርፔንተርም እንግዲህ ጨዋታውን ስትከታተል ነበር። እንግዲህ ካሜራዎችም ወደ እሷ ሲያተኩሩ ነበርና በዚህ ዓለም ዋንጫ በርካታ ታዋቂ ሰዎችና የጥበቡ ዓለም ሰዎች ተሳትፎ እያደረጉ ነው የሚገኙ። ይህም እንግዲህ የዚህን ዓለም ዋንጫ ትኩረት የሳበና ልዩ ያደረገው ክስተት ሆኖ ተመልክተነዋል። የዝውውር መረጃዎችን ስነግራችሁ በክረምቱ ከሊቨርፑል ጋር የተለያየው የሊቨርፑሉ ሌጀንድ ሙሐመድ ሳላ እንግዲህ ወዴት ያመራል የሚለው ነገር የበርካቶችን ትኩረት ስቧል ማለት ነው። ለቅርቦቹ ዓመታት በርካታ ረብጣ ሚሊዮኖችን አፍስሰው ውድ ኮከቦችን ወደ ሊጋቸው መውሰድ ልምድ ያደረጉት የሳውዲ ክለቦች ይህንን የአንፊልድ ትዝታ ኮከብ በእጃቸው ለማስገባት ከፍተኛ ፍላጎት አላቸው። ይህ ቀዳሚ የሚሆነው እድሉ ከፍ ያለ ጉዳይ ነው ተብሏል። የቱርኩ ግዙፍ ክለብ ፊነርባቼም እንግዲህ የሳላን ሁኔታ በቅርብ ከሚከታተሉ መካከል አንዱ ነው። ሳላ የሳውዲ ያክልም ባይሆን ኮከቦችን በሚቀላቀለው የቱርኩ ሊግ ሊታይ ይችላል ወይም ደግሞ አይታይም የሚለው ጉዳይም በስፋት መነጋገሪያ ሆኗል። ከዛ ባሻገርም ደግሞ በጣሊያን ያሉ አንዳንድ ክለቦችም ተጫዋቹን በነጻ ለማስፈረም ጥረት እያደረጉ ስለመሆኑ ተነግሯል። ሊዮኔል ሜሲን ጨምሮ ታላላቅ ከዋክብትን የሰበሰበው የአሜሪካው ሜጀር ሊግ ሶከርም የሳላ ማረፊያ ሊሆን እንደሚችል የተገመተ ሲሆን የዘመናዊ እግር ኳስ ሊያኛው የስበት ማዕከል እየሆነ የሚገኘው የአሜሪካ ሊግ እንግዲህ በርካታ ታዋቂ ተጫዋቾችን እያስፈረመ እንደሚገኝ ይታወቃል። ሙሐመድ ሳላም እንግዲህ ወደዛ ሊያቀና እንደሚችል ነው የተገለጸ የሚገኘው። በሌላ የዝውውር ዜና ሪከርድ በሆነ ዋጋ በ130 ሚሊዮን ፓውንድ አሁን ከእንግሊዝ ብሔራዊ ቡድን ጋር የሚገኘው የኖቲንጋም ፎረስቱ የመሀል ሜዳ ተጫዋች ኤሊት አንደርሰን ወደ ማንቸስተር ሲቲ ለማቅናት መስማማቱን ፋብሪዚዮ ሮማኖ ዘግቧል። እነዚህና ሌሎች ስፖርታዊ መረጃዎች እንግዲህ በስፋት እየወጡ ነው የሚገኙት ማለት ነው። ለዛሬ ያዝናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበር። የጎልደን ስፖርት ቤተሰቦች አብራችሁን ስለነበራችሁ ከልብ እናመሰግናለን።